everyone. This is Coach Lady K from Confessions of an Evangelist Daughter. This is a special edition in Amharic and in English. It's going to be a mixed message, and you just swift it. When it's Amharic, you just consider it's speaking in tongue. Because what I'm about to talk is that when it's in English, if you don't speak English, የልሳን ንግግር አድርጉት ማለት ነው። እንደ ልሳን ቁጠሩት. And what I'm about to share with you is a dream, and it's going to be in a poetic form. I'm going to talk about it with the explanation of my own understanding and the Holy Spirit explaining it. So in Amharic, የበላይኛው ክፍል ያለው ትርምስ ይላል. And the title, what does our upper room look like today? The upper room mess. It was on July 30th, 2026. ያየሁትን የጻፍኩት 2026 ጁላይ 30 Thursday ሐሙስ. ህልም ነው ወይስ እውን? ህልሜ ነው ግን እውን ቢሆንስ? ብዙ ተጋግጬ ነው የደረስኩት. በትንሽ መስኮት ውስጥ ነው የገባሁት. እጇን ሰዳልኝ ነው እባክሽን ጎትችኝ ብዬ ለመንኳት ቀድማኝ የገባችውን እህት. ቀጥ ያለ ግድግዳ ነው ማንም ዝም ብሎ ማይገባበት ማይደረስበት. ከገባው በኋላ የወጣቱ ብዛት. ወደ ኋላ ለመልሳችሁ ህልሙን ልንገራችሁ. ህልም የሚገባችሁ መጽሐፍ ቅዱስ ያነበባችሁ አውቃለሁ እንደሚገባችሁ. በመጨረሻው ዘመን መንፈሴን በሰው ልጆች ሁሉ ላይ አፈሳለሁ የሚለውን ትንቢታዊ ቃል ታውቁታላችሁ. ጎበዛዝት ላይ፣ ልጆች ላይ፣ እናቶችን አሮጊት ይላል፣ ሽማግሌዎችን አባቶችን ሽማግሌዎች ይላል. እና እንዴት ህልምን እንደሚያዩ፣ እንዴት ራእይን እንደሚያዩ፣ እንዴት ትንቢትን እንደሚናገሩ በመጨረሻው ዘመን ይናገራል እና ይገባችኋል. እና እናቴ ልጆች ወለደች፣ 2 ወንዶች. ከ3ኛ እኔን ደገመች. ከዛም በኋላ 3 ወልዳለች. በአጠቃላይ 6 ልጆች. ገና 23 እያለች አረጀሁኝ አለች. ከዛ ጸጉር ለምኔ ብላ ተላጨች. አባቴን አስደነገጠች፣ ባሏን አደናገረች. አረ የሐር ጸጉር ሐር የሆነ ጸጉሯን ረጅሙን ሉጫውን ጀርባዋ ላይ የወረደውን የወደቀውን ስትል ተላጨች. ሁሉንም አስደነገጠች. 23 ብቻ ነበረች. 1 2 3 23. Motherhood, maturity, responsibility, nurturing your kids, community. እነዛ ወጣቶች በህልሜ ያየኋቸው 23 ናቸው. 20ዎቹ ውስጥ ናቸው. አስቧት እናቴን በ20ዎቹ ውስጥ እንዴት ማችል ማድረግ እንደነበረባት. እንዴት በ23 ውስጥ ገና 3ኛ ልጅ ስትደግም እኔን አረጀው እንዳለች. እነዚህ ወጣቶች በስተው ተቀምጠዋል፣ ግራ ተጋብተዋል. መሪ ፈላጊዎች መንጋዎች፣ ያለ ምሪት የሚባክኑ ታዳጊዎች፣ የ20 ዕድሜ ጨቅላዎች. የት ናቸው የነሱ መሪዎች? በሰፊ ክፍል መሬት ላይ ተዘርግፈዋል። በግሩፕ ተከፋፍለዋል። ያለ ዓላማ ተሰብስበዋል። እርስ በርስ ተማክረዋል። የጥፋትን መንገድ ተራምደዋል። ያለ መሪ ወይ ያለ ምሪት ተቀምጠዋል። ኃላፊነት ማን ይወስዳል? ማን ያስመልጣቸዋል? ማን ይመራቸዋል? ታዳጊ ልጆች፣ ወጣቶች
የእግዚአብሔር ሰራዊቶች፣ እረኛ የሌላቸው መንጋዎች እርስ በርስ ይቀልዳሉ፣ ተው የሚል የለም፣ ያላግጣሉ። ሁለት ሴቶች በእኔ በኩል ቁጭ ብለው ጥግ ይዘው ያያሉ። this is my dream ህልሜ ነው። ክፍሉ ገብቼ ቆሜ ተመልካች ነኝ። በዛች በቀጭኗ መስኮት ስንት ተራራ ወጥቼ ግርግዳ የመሰለን ከፍታ አልፌ በላብ ተዘፍቄ ደክሞኝ ደርሼ እጅ ተሰዶልኝ ገብቼ ቆሜ ያለሁ እታዘባለሁ። ምንም አላልኩም፣ ዝም ብዬ ያለሁ። በላብ ተጠምቄ ያለሁ። በድካም በትልቅ ጭንቅ ነው የደረስኩት። እንደ ግድግዳ ቀጥ ባለ ከፍታ ውስጥ አልፌ ነው ጣራ ላይ እንዳለች መስኮት ትንሽ መግቢያ ተጋግጬ የገባው ትንሽ መግቢያ የምትመስል ጣራ መስኮት ሲገባባት ያላት ስፋት ወጣት የፈሰሰባት upper room የምትባል ናት። upper room የምንላት ወደ ሰገነት ገብተው እንደሚለው ሐዋርያት ምዕራፍ 1:12 ላይ ያለው ሰገነት ውስጥ መጠባበቂያ ነው፣ ምሪት መቀበያ ነው፣ ህብረት ነው፣ ጸሎት ነው፣ ትንቢት ነው፣ ራእይ ነው፣ መለየት ነው፣ ቅድስና ነው፣ መንፈስ ቅዱስ ሙላት ነው። ዛሬ ያለንበት upper room ሰገነቱ ምንድን ነው? ሰገነታችን ላይ ያለው ማን ነው? ነግሶ በላያችን ላይ ያለው የትኛው ስዕል ነው? የትኛው ህይወት ነው? ዓለም ነው ወይስ ህይወት ነው? ኢየሱስ ብቻ ነው? ምንድን ነው? ትርምስ ነው ወይስ መንፈስ ቅዱስ? ጽድቅ ነው ወይስ ኃጢአት ንጉስ? ጸሎት ነው ሐሜት ኃጢአት እግዚአብሔር ማይከብርበት? ሰገነት መሸሸጊያ ነው፣ የሚጸለይበት ነው፣ ህብረት የሚደረግበት ነው፣ መንፈስ ቅዱስ የሚጠበቅበት ነው፣ እርስ በርስ የሚጠባበቁበት ነው፣ የሚከባበሩበት ነው። ነገር ግን ምሪት ለመቀበል ነው ወይስ ለወንበዴ መደበቂያ ዋሻ ነው? ለወንበዴ መደበቂያ ዋሻ አይደለም። የላይኛው ክፍል ግራ አያጋባም፣ መስመር አይለቅም፣ ክብሩን አይጥልም። The upper room is prayer, unity, waiting on God, consecration. The upper room is the coming of the Holy Spirit and preparation for a mission. Instead, the upper room I saw in my dreams on that day, July 30th, the upper room I saw in my dream was blurred boundaries, manipulations, flirtations, ignored consent, emotional pressure, immaturity, confusion, and disorder. The upper room I saw that day, blurred boundaries, confusions, disorder, flirtation, manipulation, ignore consent, emotional pressure. Is it what God wants for us? No. In the dream, the woman sitting in the corner, the two girls, ሁለቱ ሴቶች ጥግ ላይ ተቀመጡ አሉ። ብዙ ወጣቶች ፈሰዋል፣ መሬት ላይ አሉ። በግሩፕ ተከፋፍለው ያወራሉ። እኔ በቆምኩበት ጋር ያለች ወጣት ከጓደኛዋ ጋር ቁጭ ብላለች፣ ጥጓን ይዛለች። ግን ሁለት ሌላ ወንዶች ትንሽ ከሷ አለፍ ብሎ ቁጭ ብለዋል። ሊያዋራት አንዱ ይሞክራል። እሷ ምንም ኢንትረስት አታሳይም። አይ አትረብሸኝ ትለዋለች። ያስቸግራታል። ተይ እንጂ አንቺ ደግሞ
አታካብጂ ይላታል። በቃ ተይ እያለ ትከሻዋን መነካካት ይጀምራል። ይሉንታ ይይዛታል። ዝም ትለዋለች። ይቀጥላል። እንደ መሳጅ ይመስላል፣ ፍሬንድሊ ይመስላል። ግን ብሬኪንግ ሄር ኮንሰንት ያልተፈቀደለትን መስመር ያልፋል። ያስቸግራታል። እሷም ይሉንታ ይይዛታል። ዝም ትላለች። He persisted. The young woman repeated saying no, but the young man ignored her boundaries. He persisted. He touched her anyway. He disguised disrespect as playfulness. Eventually, she is emotionally wounded because who he overdid. Because what he overdid, like he pushed and pushed. So some ዝም ብሎ ሲያስቸግራት ዝም ትላለች። የኢትዮጵያዊ ሴት ይሉንታ አላት አይደል? እና then መጨረሻ ላይ እንደዚህ ያደርግና ከመዋል እያለ ፊቷ እንደዚህ ነካካታል። እንደዚህ ሲያደርጋትና ደግሞ ከዛ ፈገግ ስትል ፖክ ያደርጋታል። በነገር ይተነኩሳታል። ስለ ጥርሷ ስለ ፈገግታዋ ስለሆነ ነገሯ ኮመንት ያደርጋል። በዛ በጣም ታለቅስና ትቆጣና ተነስታ ትወጣለች። and then አያቸዋለሁ ሁሉንም። እኔ በጣም ላበላብ ስለሆንኩኝ ለማረፍ እንደዚህ ወድቃለሁ። ሁሉም ያዩኛል፣ ግን ምንም አይሉኝም። የኔ በእድሜም ስለምንለይ ከነሱ ሁሉም ጸጥ ብሎ ነው የሚያየኝ። ላይክ and ከዛ ተነስቼ ቃይን ሰብስቤ ጥዬ እወጣለሁ። ምንም አስተያየት አልሰጥም፣ አልናገርም። I don't say anything. I don't make comment. I don't preach. I don't condemn. ማንንም ሪቢውክ አላደርግም፣ አልቆጣም፣ ምን አልልም። አየ ሁሉንም ወደ ልጅ ሄድኩኝ፣ ወደ ቤት የተመለስኩኝ፣ ወጥቼ ሄድኩኝ። እና ዛሬ ምንድን ነው ያለው በሰገነታችን በላይኛው ክፍላችን ሰው የማያየው የተደበቀው በእግዚአብሔር ፊት የተራቆተው እርሱ የሚያየው የሚያሳዝነው ክብሩን ቤቱን የሚያስነውረው የላይኛው ክፍላችን የእርሱ ነው። ምን ነው ረሳን? ባለቤቱን ረሳ ነው። the upper room is ሰገነቱ። የላይኛው ክፍል የእርሱ ሰገነቱ፣ መዘጋጃ ለመንግስቱ፣ መደራጃ ውርስ ለቤቱ፣ ወንጌል ማስፊያ መሰረቱ፣ መንደርደሪያ መድኃኒቱ። ሰገነቱ ምንደራደርበት አይደለም፣ መዘጋጃ ነው፣ መከበሪያው ነው፣ መሰብሰቢያችን ነው፣ ኮንሰክሬሽን ነው፣ ፕሪፓሬሽን ነው፣ ፕሬየር ነው፣ የሚሰባሰቡበት ነው። ምን ይላል ሐዋርያት ሥራ ላይ እንግሊዝኛው ቨርሽን ራሱ አክትስ 1:12-14 ይላል። ኒው ኪንግ ጄምስ ቨርዥን ላይ the upper room prayer meeting is like then number 12 you return to Jerusalem from the mount called Olivet, which is near Jerusalem, a Sabbath day's journey. And when they had entered, they went up into the upper room where they were staying. And then the disciples' name with the woman, the mother of Jesus, all of them in accord, in one accord, you know. This all continued was one accord in prayer and supplication with the woman and Mary, the mother of Jesus, and with his brothers. His brothers end up being his disciples, you know. And ምን ይላል በአማርኛ? ወደ ከተማይቱ በገቡ ጊዜ ወደሚኖሩበት ሰገነት ወጡ ይላል። ከዚህም እነዚህም ጴጥሮስ፣ ዮሐንስ፣ ያዕቆብ እያለ ሐዋርያቱን ይናገራል። እነዚህም ሁሉ ከሴቶቹና ከኢየሱስ እናት ከማርያም ጋር
እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለ ማቋረጥ ተግተው ይጸልዩ ነበር። ሰገነት እንደዛ ነው፣ መጸለያ ነው። ያለ ማቋረጥ የምንጸልይበት፣ ቅድስናን የምንማርበት፣ ራሳችንን የምንገዛበት እንጂ እንደ ልባችን የምንሆንበት አይደለም። ሰገነቱ ዋሻ አይደለም፣ የወንበዴ ቤት አይሆንም። ኃጢአት መስሪያ ለምን ሆነ? ምሪት የለሽ ትውልድ ካነ። ካህን እንዴ ዋሻ ይገባል? ከላይ ይሁን ሲል የተሾመው ለመንፈስ ኃይል መንፈስ ቅዱስ እንዲቀበል፣ እንዲመራው፣ እንዲያገኝ ድል። ዛሬ የላይኛው ክፍላችን ሰገነታችን ምን ይመስላል? What does our upper room look like today? This is Coach Lady K from Confessions of an Evangelist Daughter, ከአብነሽ እና ዛሬ ውስጠኛው ክፍላችን ምን ይላል? የውስጥ ሰገነታችን ምን ሰብስቧል? ምን አግበስብሷል? በጽድቅ ነው እየታጠበ ነው ወይስ በኃጢአት ነው? በወንብድና ነው? ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች መናሪያ አደረጋችሁት እንዳለው ኢየሱስ። ለኢየሱስ በጅራፍ እንዲያስወጣ ክፉን ነገር እንዲጠርግ እንፍቀድለት። መንፈስ ቅዱስ አይከሰንም፣ ይወቅሰናል እንጂ ኮንደምን አያደርገንም። ስለዚህ let's give our heart to the Lord. Our heart, our mind is not a den for the enemy. God bless you.